ይድረስ ለተከበርሽው እናቴ እናት ዓለም። አባቴስ እንዴት ነው? ታናሾችስ ታላቆችስ እንደምን አሉ? እኔ ደህና ነኝ። አዎ ደህና ነኝ ልበልሽ እናትዬ። ብዙም ነገር እንዳታስቢ፣ እንዳትጨነቂ። አዎ በዛች ቀን የተድኩም በዚህ ወጣሁ ገባሁ ሳላችሁ በማላውቃቸው ሰዎች ታፍኜ ወደማላውቀው ቦታ ተወስጃለሁ። ችን ደብዳቤ ብደርስ ትድረስ፣ ባደርስ ደግሞ የራሷ ጉዳይ ብዬ በትንሽ ቀለም በስክሪብቶ በወረቀት ጽፌ ከታሰርኩባት ጠባብ እስር ቤት በተሰነጠቀች የቡልኬት ቀዳዳ ውስጥ ሸጉጬ ትቻታለሁ። እናት ዓለም፣ እኔ ተወልጄ ያደግኩት ጎንደር ከተማ ነው፣ አዘዞ። ወገኖቼ ይህን ደብዳቤ የምታገኙት ሁሉ ለእናቴ ደህና ነው ልጅሽ በሏት። ታስሮ ተደብድቧል፣ ጥፍሩ ተነቅሎ ተንኮላሽቷል ብላችሁ አደራችሁን ለእናቴ እንዳትነግሩብኝ። እናት ዓለም ደህና ነው በሏት። ደብዳቤውን ያገኛችሁት ነገሮች ሁሉ ግን የአማራ ልጅ ስቃይና መከራ ከመቼውም ጊዜ በተጠናከረበት በኦህዴድ ብልጽግና ዘመን ምንም በማላውቀው ነገር ከቤቴ ለመግባት ከምሽቱ 2 ሰዓት ላይ አዘዞ ተብሎ በሚጠራው አካባቢ ወደ ቤቴ ስሄድ ድንገት የማላቃቸው ሰዎች ቁም ብለው አስቆሙኝ። ካስቆሙኝ በኋላ ከእጄ ካቴና ገቡልኝ። ከዛም በአንዲት ስሪኤፍ ተብላ በምትጠራ መኪና ወደማላውቀው ቦታ ይዘው ሄዱ። ቦታው በጫካ የተሸፈነ ነው፣ የባህር ዛፍ ጫካ። አዎ ከዛ ከገባው በኋላ አንተ ማነህ? ምንድነህ? ከፋኖ ጋር ትሰራለህ? የፋኖ የደህንነትና የመረጃ ሰው ነህ ብለው ከሰሱኝ። እኔ ግን ምንም እንደማላቅ ነገርኳቸው እየማልኩ። ሎዛን በጭራሽ የማውቀው ነገር የለኝም። ፋኖ ሲባል ሰማለሁ እንጂ እኔ ከፋኖ ጋር ግንኙነት የለኝም ብዬ ነገርኳቸው። በጭራሽ ሊያምኑኝ አልቻሉም። ሌሎች የደህንነት ሰዎች በፍጥነት መጡ። እዛ ጫካ ውስጥ አንድ ስሪኤፍ መኪና ይዘዋለኝ፣ መብራት ባጭር አብርተው። ከዛም መብራቱን ካጠፉ በኋላ ወረዱ። የታለ የታባቱ አለ ይሄ ሌባ ከአማራ ፋኖ በዚህ በጎንደር ከሚንቀሳቀሰው ሌባ ጋር መረጃ የሚሰጥና ስንቅና ትጥቅ የሚያቀርብ ነው ብለው ከሰሱኝ። እኔ በጭራሽ የማውቀው ነገር የለኝም አልኩኝ። በእጃቸው የያዙት ጥቁር የፖሊስ ጎማና ከአካባቢው በተገኘ ባህር ዛፍ ተቆርጦ በጣሙን ተደበደብኩ። ልክ በእርግጠኝነት ከምሽቱ 5 ሰዓት አካባቢ ራሴን ሳትኩኝ። በበነገታው ከአንድ ጠባብ ክፍል ውስጥ ራሴን አገኘሁትኝ። ያ ጠባብ ክፍል የት እንደሆነ የት አካባቢ እንዳለሁ በጭራሽ አላውቅም። ደም በደም ሁኛለሁ፣ ደክሜያለሁ፣ ፈዝዣለሁ፣ መንቀሳቀስ አልችልም። ውሃ ግን በጣም ጠምቶኝ ነበር። በቀዳዳ አሾልቄ ሳይ አንድ ወታደር ከፊቴ መሳሪያ ይዞ እየጠበቀኝ አየሁት። እባክህን ወንድም ውሃ ስጠኝ ስለው ለአንተስ መርዝ ሰጥቶ ነበር መገላገል ብሎ ነገረኝ። ወንድሜ ለምንድን ነው ወንድ ልጅ አይደለህም ወይ ብዬ ጠየቅኩት። አንተማ ትረባ አማራ ትጠፋለህ ገና ብሎ ዛተብኝ። እንግዲህ የዚህ ሁሉ መከራና ምንጬ አማራ ሆኖ መገኘት ነው። በኢህአዴግ ዘመን ያሳለፍነው ግፍና መከራ አልበቃ ብሎ በብልጽግና ኦህዴድ ዘመድ አማራ ሆኖ መገኘት ኃጢአትና ወንጀል ነው የሚለውን አባባል በተግባር ያገኘሁት ከዛች አዘዞ ከምትገኘው የመከላከያ ሰራዊት ካምፕ ውስጥ ባለችው ጠባብ ክፍል የሚጠብቀኝ የነበረው አንድ ወታደር የተሰጠኝ ምላሽ ነው። እጅጉን ያሳዝናል። ከዛም ቀን መጡ፣ ጠየቁኝ። አሁንም በሁለተኛው ቀን ሌሊት አወጡኝ፣ ደበደቡኝ፣ ገረፉኝ። ጥፍሬን በጉጠት ነቀሉ። በአፍንጫዬ ውስጥ እስክርቢቶ አስገቡ። ያላረጉት ነገር የለም። በጭራሽ የማላውቀውን ነገር ምንስ ብዬ ልናገር ብዬ ጠየቅኳቸው። አንተ ታውቃለህ ግጥም አድርገህ። አዘዞ እየመጡ ጎንደር እየገቡ ገንፎ ቁጭ ቀበሌ 18 እየገቡ የሚመቱ ፋኖችን የሚገሉንን ፋኖች መረጃ የምታቀብል አንተ ነህ ብለው
በይፋ ከሰሱኝ። በጭራሽ የማውቀው ነገር የለኝም። እኔ ነጋዴ ነኝ፣ ነግጄ የማድር ልጆችን የማስተዳድር የሁለት ልጆች አባት ባለትዳር ነኝ። መረጃ የሰጣችሁ ሰው የተሳሳተ ነው ብዬ ነገርኳቸው። ኖ አንተ በጭራሽ ትክክል ነህ፣ ስናጠና ስንከታተል ነበር። ስቃይክና መከራህን ታበዛለህ እንጂ አንተ እንደ ሌሎች ጉድጓድ ትገባለህ አሉኝ። እኔ በዛ ሰዓት ገለው ቢገላግሉኝ ደስታዬ ነበር፣ ግን ሊገሉኝ አልፈለጉም። አሰቃዩኝ፣ ደበደቡኝ። ያላረጉት ነገር የላቸውም። ወስደው ከዛች ሕይወቴን ከሳትኩ በኋላ ከዛች ጠባብ ክፍል አገቡኝ። ይህ ሁሉ የሚኖረው አዘዞ ሎዛ አካባቢ በሚገኘው የመከላከያ ሰራዊት ካምፕ ውስጥ ነው። ወገኖቼ እቺን ወረቀቷ እንኳን የማትቀባኝ በፊት በኋላ ገላብጬ በድቃቃ የጻፍኳትን ደብዳቤ ያገኛችሁ ሰዎች እባካችሁ መጀመሪያ ለእናቴ ደህና ነው በሏተኝ። እናቴ ወይዘሮ አሰገደች ለማ ትባላለች። ጎንደር አዘዞ ብሎ ማስረጃውን ከሰጠ በኋላ ይህ ወንድማችን እንዲህ አይነት ስቃይና መከራ አጋጥሞት የጻፈውን ደብዳቤ ለዛሬ አቀረብኩላችሁ። ካፋድ ጎንደር ጠቅላይ ግዛት እዝ ፋኖ አርበኛና ጋዜጠኛ ቴዎድሮስ ከበደ ነኝ። አሳዛኝ የትግላችንና ወንድሞቻችን በተለያዩ በደህንነቶችና በመከላከያ ሰራዊት እንዲሁም በአድማ በትና በፖለቲከኞች የሚያጋጥማቸውን ያሳለፉትን መከራ ሁሉ ይዤላችሁ እቀርባለሁ። ነፍስ ይማር። አዎ ወንድማችን ነጋዴው የሁለት ልጆች አባት ባለትዳር እናመሰግንሃለን። አንተ የከፈልከው መስዋዕትነት ዛሬ እኛን ሆኖናል። ወገኔ አንተ ባዘዞ መከላከያ ካምፕ ውስጥ የከፈልከው መስዋዕትነት፣ ያፈሰስከው ደም፣ የከፈልካቸው ሁሉ ነገሮች ለኔ ስንቆቻችን ናቸው። አዎ አንተ ላትመለስ አንድ ያልፈሃል ወንድም ዓለም። ይህ ስቃይ፣ ይህ መከራ፣ ይህ ችግር መቀጠል የለበትም። አዎ መቀጠል የለበትም። ለዚህ ነው ደም ተሰቃይተህ ደምክን አፍሰህ ላትመለስ፣ ዳግም ልጆችህንና ሚስትህን ላታይ፣ የምትወዳትና የምትሰፈሰፍላትክን እናትክን ዳግም ላታይ አልፈሃል በክብር። አዎ ወደፊት እንጂ ወደ ኋላ አይደለም ቃልሃል